ሰሙነ ሕማማት ቤተክርስቲያን ሙሽራዋ ኢየሱስ ክርስቶስ መከራውን የምታስብበት ወቅት ነው። ሰሙነ ሕማማት መድህኗ፣ ቤዛዋ፣ አዳኟ ራሷ የሆነው ሕይወቷ ጌታችን ኢየሱስ ክርስቶስ የተሰቃየበትን ቀን የምታስብበት ወቅት ነው። የመጀመሪያው ኬሬሌሶን የሚለው ቃል ነው። እንግዲህ ኬሬሌሶን ማለት ቃሉ የግሪክ ሲሆን ግሪኮች ሲያነቡት ኬሬ ኤሌሶን ብለው ነው የሚያነቡት። እኛ ደግሞ ኬራላይሶን እንላለን። የቃሉ ትርጉም በቀጥታ አቤቱ ማረን ማለት ነው። ከበሮ፣ ጽናጽን እንዲሁም መቋሚያ በተጨማሪም ከ10 በላይ ቅዱሳት መጻሕፍታትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእምሮአዊ ንብረት ሆኖ ተመዝግበዋል ተብሎ ተነግሯል። ይህም ማለት ካሁን በኋላ እነዚህ ንብረቶች ኦፊሻሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረቶች ናቸው። እናም እነዚህ ንብረቶች ካሁን በኋላ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድ ውጪ መጠቀም እንግዲህ የሕግ ተጠያቂነት ያመጣል ማለት ነው። በስም እየጠሩ አቡነ አብርሃም እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ሻረሙጣ ነበር ኢየሱስ ብሎ ሲናገሩ ከሴት ጋር ተኝቶ ነበር ሕፃን ልጅን ደም አድርጎ ደፍሯል ኢየሱስ ሲሉ ስለ አባቶች ክብር ተጨነቅክ አንተ። እነሱ የት ነበሩ? ጤና ይስጥልኝ ክቡራን የውዳሴ ማርያም ሚዲያ ቤተሰቦች እንደምን ቆያችሁልኝ? በዛሬው ቆይታችን ሰሞንኛ መነጋገሪያ የሆኑና ወቅታዊ የሆኑ ቪዲዮዎች ተዘጋጅተዋል። እነሱን እየተመለከትን እንማማራለን፣ ሐሳብ አስተያየቶቻችንን እንሰጣለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ይህ ቪዲዮ ለሌሎች በደንብ ተደራሽ እንዲሆን እንደተለመደው በደንብ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ፕሮግራሙ እንሄዳለን። ኦርቶዶክሳዊት ቤተክርስቲያንን ያህል ክርስቶስን በሕማሙን የሚሰብክ ማንም የለም። እንደ ኦርቶዶክሳዊት ቤተክርስቲያን ክርስቶስ የገባው የለም። ክርስቶስን ያወቀው ማንም የለም። ዓለምን ሁሉ ዙሩ እንደ ኦርቶዶክስ ተዋሕዶ ክርስቶስን ስለኔ ብሎ ተገረፈ፣ ስለኔ ብሎ ተቸነከረ፣ ስለኔ ብሎ ተሰቃየ፣ ስለኔ ብሎ መራራ ሞትን ጠጣ፣ ስለኔ ብሎ ዘባኑንና ራሱን ተቀጠቀጠ፣ ደማልኝ፣ ሞተልኝ ብላ ክቡር የሆነው ስጋና ደሙን እየፈተተች እያቀበለች ሕማሙን የምትሰብክ ማንም እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የለችም። በዚህ በስድስት ቀናት ውስጥ የምንመለከተው ትልቁ ነገር ያቺ እውነተኛይቱ ርትዕት የሆነች ክርስቶስ የመሰረታት ከጎን የተወለደችዋን ቤተክርስቲያን ዓለምን ሁሉ ዞራችሁ ስትመጡ በእነዚህ በስድስት ቀናት ውስጥ በኦርቶዶክሳዊት ቤተክርስቲያኑ ሲሰበክ ታገኙታላችሁ። ሰሙነ ሕማማት ቤተክርስቲያን ሙሽራዋ ኢየሱስ ክርስቶስ መከራውን የምታስብበት ወቅት ነው። ሰሙነ ሕማማት መድህኗ፣ ቤዛዋ፣ አዳኟ ራሷ የሆነው ሕይወቷ ጌታችን ኢየሱስ ክርስቶስ የተሰቃየበትን ቀን የምታስብበት ወቅት ነው። ይህ ሳምንት አይደለም ሰው ተፈጥሮ እንኳን አብራ የታመመችበትና ያዘነችበት ወቅት ነው። ለዚህ ነው ቤተክርስቲያን እንኳን ሰው ቀርቶ ፀሐይና ጨረቃ ከዋክብት እንኳን የክርስቶስን ሕማምና ስቃይ አናይም ብለው ብርሃናቸውን ነፍገዋል። ቤተክርስቲያንም በዚህ ወቅት ውስጥ ከምትለብሰው አልባሳት ጀምሮ ብርሃናዊነትን ለቤተ መቅደሷ ነፍጋ ጥቁሩን ሐዘንን በመግለጽ የክርስቶስን ሕማም የምትሰብክበት ወቅት ነው። ዕለተ ሰኞ መታሰቢያው ምንድነው ከተባለ ቤተክርስቲያን በሁለት መጠሪያ ትጠራዋለች። የመጀመሪያው መርገመ በለስ ትለዋለች። ሁለተኛው ደግሞ አንጾተ ቤተ መቅደስ ብላ ትጠራዋለች። ሁለቱንም መጽሐፍ ቅዱስ ላይ የተፈጸሙ ታሪኮች ናቸው። የመጀመሪያው አንጾተ ቤተ መቅደስ ማለት የቤተ መቅደስ መንጻት፣ የቤተ መቅደስ መጥራት ማለት ነው። ቤተ መቅደስ በደረሰ ጊዜ ጌታችን ያደረገውን አንድ ድንቅ ተአምር የምናስብበት ነው። ታብሏል፣ ቤቴ የወንበዴዎች ቤት አደረጋችኋት ብሏል። የአባቴ ቤት የጸሎት ቤት ናት ብሏል። በጣም የሚደንቀው ነገር እዚህ ላይ በጣም ብዙ መናፍቃን የማያስተውሉት ጌታችን ኢየሱስ ክርስቶስ የአባቴን ቤት የንግድ ቤት አታርጉ፣ የወንበዴዎች ዋሻ አደረጋችሁት ያለው እኮ ለቤተ መቅደሱ ጥብቅና ቆሞ እንጂ ቤተ መቅደስ ስለማያስፈልግ አይደለም። በዚህ አጋጣሚ አንጾተ ቤተ መቅደስን ሰኞ ቀን ስናስብ ክርስቶስ ለቤተ መቅደስ የሰጠውንም ክብር የምንዘክርበት ነው። ዛሬ በአዲስ ኪዳን ላይ ቤተ መቅደስ አያስፈልግም፣ ኢየሱስ ኦሪትን ሲሽር አብሮ ቤተ መቅደስን አያስፈልግም ብሏል ብለው የሐሰት ትምህርት የሚያስተምሩ አሉ። እውነት ነው፣ የኦሪቷን ቤተ መቅደስ በአዲስ ኪዳን ቤተ መቅደስ ተክቷታል። ቤተ መቅደስ አያስፈልግም ግን አላለም። ምክንያቱም ጌታችን በሩ ላይ መጥቶ እነዛን በጎቹንና በሬዎቹን የሚሸጡትን ያስወጣቸውና የአባቴን ቤት የንግድ ቤት አታርጉ ያለው ቤቴ ብሎ የጠራው እኮ ቤተ መቅደሱ ነው። ውጪውን ያጸዳው ለውስጡ ጥብቅና ቆሞ ነው። እውነት ቤተ መቅደስ ባያስፈልግ ኖሮ ሶስት ነገር በተናገረ ነበር። አንድ የአባቴ ቤት ባላለው ነበር። ሁለተኛ ደግሞ የወንበዴ ዋሻ አታርጉት ባላለ ነበር። ሶስተኛው ደግሞ ጌታ ቤተ መቅደስ ባያስፈልግ በጎቹን ብቻ ሰው ማስወጣት የነበረበት ውስጥ ገብቶ ቤተ መቅደስ ውስጥ ንዋያተ ቅድሳቱን አውጡ ብሎ አያስፈልግም ብሎ በሩን አዘግቶ በሄደ ነበር። ጌታ ጥብቅና የቆመለትን ቤተ መቅደስ ዛሬም እኛ ቤተ መቅደስን ጥብቅና እንቆምለታለን። ባያስፈልግ ኖሮ ጌታ ቤተ መቅደስ በዓል ባላከበረ ነበር።
እና አንጾተ ቤተ መቅደስ ሲባል አንድም ጌታ ያደረገው ተአምር አንድም የቤተ መቅደስን አስፈላጊነት የተማርንበት ነው። ለመምህራችን ቃለ ሕይወትን ያሰማልን። እንደሚታወቀው በቤተክርስቲያናችን አስተምሮትና ስርዓተ መሰረት አሁን የምንገኝበት ሳምንት የአብይ ጾም የመጨረሻው ሳምንት ሲሆን ይህም የሕማማት ሰሞን ወይንም ደግሞ ሰሞነ ሕማማት በመባል ይታወቃል። በዚህም እንግዲህ ለስም አጠራሩ ክብር ይግባውና ለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል የተቀበለውን መከራና ሕማም የምናስታውስበት ሰሞን ነው። በድጋሚ ለመምህራችን ቃለ ሕይወትን ያሰማልን። ወደ ቀጣዩ ቪዲዮ እንሄዳለን። እነዚህ ምንድናቸው? እዚህ ጋር የምንመለከታቸው ቃላቶች እንግዲህ እነዚህ ቃላት በዚህ በሰሙነ ሕማማት በግብረ ሕማማት ስርዓቱ ላይ ስንሰግድ የምንላቸው ቃላቶች ናቸውና የነዚህን ቃላት ትርጉም አብረን እንመለከታለን። ይህን ቪዲዮ ለመላ ኦርቶዶክሳውያን ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። የመጀመሪያው ኬሬሌሶን የሚለው ቃል ነው። እንግዲህ ኬሬሌሶን ማለት ቃሉ የግሪክ ሲሆን ግሪኮች ሲያነቡት ኬሬ ኤሌይሶን ብለው ነው የሚያነቡት። እኛ ደግሞ ኬሬሌሶን እንላለን። የቃሉ ትርጉም በቀጥታ አቤቱ ማረን ማለት ነው። ሌላኛው ናይን የሚለው ቃል ነው። ናይን ማለት ቃሉ የቅብጥ ሲሆን በእኛ ሲተረጎም መሐረን የሚል ወይ ደግሞ ማረን የሚል ትርጉም አለው ማለት ነው። ሌላኛው እብኖዲ ነው። እንግዲህ እብኖዲ ማለት ቃሉ የቅብጥ ሲሆን በደኛ ሲተረጎም አምላክ ማለት ነው። ስለዚህ እብኖዲ ናይን ማለት አምላክ ሆይ ማረን የሚል ትርጉም አለው ማለት ነው። ሌላኛው ታኦስ የሚለው ቃል ነው። ታኦስ ማለት ቃሉ የግሪክ ሲሆን ወደኛ ሲተረጎም ጌታ ማለት ነው። ስለዚህ ታኦስ ናይን ማለት ጌታ ሆይ ማረን ማለት ነው። ሌላኛው ማሲያስ ነው። እንግዲህ ማሲያስ ማለት ቃሉ የዕብራይስጥ ቃል ሲሆን ወደኛ ሲተረጎም መሲህ የሚል ትርጉም አለው። ስለዚህ ማሲያስ ናይን ማለት መሲህ ሆይ ማረን ማለት ነው። ሌላኛው ትስቡጣ የሚለው ቃል ነው። ትስቡጣ የሚለው ከግሪኩ ዴስፓታ ከሚለው ቃል የወጣ ሲሆን ትርጉሙም በአጭሩ ደግ ገዥ ማለት ነው። ስለዚህ ትስቡጣ ናይን ማለት ደግ ገዥ ሆይ ማረን ማለት ነው። እነዚህንና ሌሎች እዚህ ቪዲዮ ላይ ያልጠቀስኳቸው ነገር ግን ግብረ ሕማማት ላይ የሚገኙ ቃላትን ትርጉማቸውን ሰፋ አድርጌ በቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ክቡራን ውድ ቤተሰቦቼ ተከታተላችሁ የተመለሳችሁት ቪዲዮ በሰሙነ ሕማማት ወቅት በተለይም ደግሞ በስግደት ወቅት የምንጠቀማቸው ቃላቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮትና ስርዓት መሰረት ምን አይነት ትርጓሜ እንደሚኖራቸው እንዳላችሁ የሚያስረዳ ቪዲዮ ነው ተከታትለን የተመለስነው። ለወንድማችን ቃሎት ያሰማልን። ወደ ቀጣዩ ቪዲዮ እንሄዳለን። በአሁኑ ሰዓት ሰበር የሚባል ዜና ተሰብቷል። የኢትዮጵያ አእምሯዊ ንብረት ባለስልጣን እንደተናገረው ከሆነ ከበሮ፣ ጽናጽን እንዲሁም መቋሚያ በተጨማሪም ከ10 በላይ ቅዱሳት መጻሕፍታትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእምሯዊ ንብረት ሆኖ ተመዝግበዋል ተብሎ ተነግሯል። ይህም ማለት ካሁን በኋላ እነዚህ ንብረቶች ኦፊሻሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረቶች ናቸው። እናም እነዚህ ንብረቶች ካሁን በኋላ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድ ውጪ መጠቀም እንግዲህ የሕግ ተጠያቂነት ያመጣል ማለት ነው። ይህንን ወሳኝ ነገር ላረጋችሁ ሁሉ ምስጋና ይገባችኋል። እናመሰግናለን። መልካም ቀን ይሁንላችሁ። ብሩክ ነኝ። ውድ ቤተሰቦቼ በዚህ ሰሞን ከቅድስት ቤተክርስቲያናችን ከተሰሙ እጅግ አስደሳች ዜናዎች መካከል አንዱ ይህ ነው። እንዳደመጣችሁትም እንግዲህ ጽናጽል፣ ከበሮ እንዲሁም መቋሚያ ወደ 10 የሚጠጉ መጽሐፍት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእምሯዊ ንብረት በመሆን ተመዝግበዋል። ይህም እንግዲህ እጅግ በጣም አስደሳች ዜና ነው። ይህ ማለት እንግዲህ ካሁን በኋላ ማንም አካል የትኛውን ቤተ እምነት እነዚህ ንዋየ ቅዱሳት እንደ ከዚህ በፊቱ በማን አለብኝነት እንደፈለገ መጠቀም አይችልም ማለት ነው። ይህንንም ከተላለፈ እንግዲህ የሕግ ተጠያቂነትን የሚያስከትል ይሆናል ማለት ነው። አብዛኞቹ ኦርቶዶክሳውያን በዚህ ጉዳይ በጣም እየተደሰቱ ይገኛሉ። እናንተስ በዚህ ዙሪያ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። ምንም እንኳን ፈተና ቢገጥመን፣ ምንም እንኳን ከባድ ነገር ቢገጥመን በስም እየጠሩ አቡነ አብርሃም እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ይህ ለምንድን ነው? አባቶች ምንም ነገር ሲያደርጉ ያለ ምክንያት ያደርጋሉ ብዬ አላስብም። ያለ ምክንያት አንዳንድ ነገሮችን ያደርጋሉ። ምናልባት አቡነ ነፎ ያዩበት መንገድ ከደረሰባቸው መከራና ችግር አንጻር ሊሆን ይችላል። ከደረሰባቸው መከራ፣ ችግር አንጻር መገፋት ሊሆን ይችላል። ኦፍኮርስ ስሜቱ እንደዛ ሊያናገር ይችላል። ዋቲፍ አቡነ አብርሃም አለመክሰሳቸው ነገሩን አርግቦትስ ቢሆን በምን እናውቃለን? ወደ ከፍተኛ የእርስ በርስ ግጭት ውስጥ እንዳንገባ አድርጎስ ቢሆን ሰከን እንዲባል አድርገውስ ቢሆን እንዳይፋፋም አድርገውስ ቢሆን አቡነ አብርሃም እንደዛ ማድረጋቸው ነገሩ እንዳይጋጋል በጣም ደግሞ ወደ ማንወጣው መፋፋም ውስጥ እንዳይገባስ ቢሆን ይሄን አቡነ አብርሃም ይሄን ነገር የተከላከሉት ማን ያውቃል? ምክንያቱም አቡነ አብርሃምን እስከማውቃቸው ድረስ በፊት ለፊት ቆሞ
እኔን ገላችሁን ወደ ልጆቼ የምትሄዱት ብሎ የተናገሩ ናቸው። ሰሞኑን እንደምታስታውሱት ወንድማችን እፎይ ተመልሷል። ከተመለሰን በኋላ እንግዲህ አንዳንድ መረጃዎችንም ሲሰጠን ነበር እንደምታስታውሱት። ከዚህ መረጃዎች ውስጥ መካከል እንግዲህ እፎይ ሙስሊሞችን ለመክሰስ የተለያዩ መረጃዎችን ሲያሰባስቡ እንደነበርና መረጃዎችንም አጠናክረው ወደ የሚመለከተው አካል ለማድረስ እንግዲህ በቅዱስ ሲኖዶስ ማለፍ እንዳለበት ያም ደግሞ በብፁዕ አባታችን በኩል ማለፍ እንዳለበት መረጃ ሰጥቷል። ይሁንና እንግዲህ ይህ ክሳቸው በብፁዕ አባታችን አቡነ አብርሃም ሊቆም ችሏል፣ እነሱ ባለመፍቀዳቸው ማለት ነው። ይህንን መረጃ እንግዲህ እፎይ ያው በሚዲያ አውጥቷል ማለት ነው። ከዚህ ጋር ተያይዞ ወንድማችን ልደተ ቃል እንግዲህ የብፁዕ አባታችን አቡነ አብርሃምን ስም ጠቅሶ ክሱን እንዳንከስ አደረጉም ብሎ መናገር አግባብ አይደለም በሚል እንግዲህ ሚዲያ ላይ ወጥቷል። ከዚህ ጋር ተያይዞ እንግዲህ አንዳንድ ሰዎች ሀሳብና አስተያየቶቻቸውን እየሰጡ ይገኛሉ። ከዚህ በመቀጠል ከዚህ ጋር የተገናኘ አንድ ሀሳብ አለ፣ እሱን ተከታትለን እንመለሳለን። አሁንም አብራችሁን ቆዩ። መጀመሪያ ልደት እኔ ላንተ ምነግርህ ነገር ስንት ቢሊዮን የሚቆጠር ህዝቦች የሚከተሉት አባቶችን በላይፍ ላይ መናገር ተገቢ ነው ብዬ አላስብም አልክ። ስንት ቢሊዮን ዓለምን ሰማይ ምድርን አዛብን ክርስቲያን አሁን በራሱ ድርጅት መስርቶ የተለያዩትን ህዝቦችን ይሄን የምታየው ህዝቦችን በጠቅላላ ነጭ ጥቁር ሰማይ ምድር የሚታየው የማይታየው ሁሉን የፈጠረ ጌታ በአይምሮ ታወከ፣ እብድ ነበረ፣ ምግብ በልቶ እጁን የማይታጠብ ቆሻሻ ነበረ ኢየሱስ፣ ሸርሙጣ ነበረ ኢየሱስ ብሎ ሲናገሩ ከሴት ጋር ተኝቶ ነበር፣ ህፃን ልጅን ደም አድርጎ ደፍሯል ኢየሱስ ስሉ ስለ አባቶች ክብር ተጨነቅ አንተ። እነሱ የት ነበሩ? ይሄ ለኢየሱስ ይገባል? አባቶች እኛ ያቀረብነው ዶክመንተሮችን ውድቅ ያደረጉ ብሎ ስለተናገሩ ቢሊዮን የሚቆጠር ህዝብ መከተላቸው ነው ያሳዘነ ካንተ? ወይስ አባቶች ናቸው ያሳዘኑ ካንተ? አባቶች ነው የሚበልጡት? ኢየሱስ ክርስቶስ ነው የሚበልጠው? አባት የሚያድን ክርስቶስ ነው? አባቶች ነው? አባቶችን እናከብራቸዋለን፣ አባት ናቸው እናከብራቸዋለን። ከዛ በተረፈ ግን ከኢየሱስ ጋር እና ከሰማይ ምድርን የፈጠረ ጌታ ተዋርዶ የነሱን ክብር አላሸምኔ ኦኬ። እኔ በራሴ ማለት ነው በራሴ እኔ እነሱ እንዴት ተነኩ ብዬ እንዴት የራሴ ያቀረብነው ዶክመንተሮችን ውድቅ አደረጉ ብሎ ለምን ተናገረ ልጁ ብዬ አልጨነቅም። ምክንያቱም ኢየሱስ እዚህ በምድር ባዳ ላይ የተዋረደ ከመሰቀሉ በላይ ደሙ ከመፍሰሱ በላይ 6666 ጅራፉን ከመቀበሉ በላይ የተዋረደ እኮ ነው አሁን ላይ። እነዚህ ሰዎች ቀርቦ እሱ በመረጃ አውርቶ ይገደል ተብሎ ሞት ታውጆበታል። እነሱ ያለ መረጃ ያወሩት ለምንድነው በህግ የማይጠየቁ? አረ ማን አለ እንበል፣ አረ ወዴት እንጩ፣ አረ የማንም እናዳምጥ። እኛም ፓራስናል ወደዚህ ሲመጣ ትክክል፣ ወደዛ ስንሄድ ትክክል እንላለን። አንድ አይምሮ የሌለን ሰዎች የሜዳ ፈረስ ጋሪዎች እኛ አለን። እናንተ መታችሁ ተስተዋውቁ እዚህ ጋር ተዘረጋላችሁ፣ እኛ ደግሞ እዛ እንሰበስባለን፣ እዚህ እንሰበስባለን። አረ ወደዛ ነው ወደዚህ አይታወቅም። አረ ፈጣሪን ፍራ። አረ ሁላችሁም መድኃኒዓለምን ፍሩ። አባቶች ለመንበራቸው ሲሆን ነው እንዴ? እኔ ሲኖዶስን መቼም አልነካም። ሲኖዶስ ቅዱስ ሲኖዶስ ከመንግስትም ጫና የሚበዛባቸው ናቸው። ከራሳቸው ጋር አብሮ ከሚያገለግሉትን ጠላት የሆኑባቸው ሰዎች ያላቸው በሁሉም ቦታ አፋቸው ታፍኖ የሚኖር አባት ናቸው። እግዚአብሔር ወደ ራሱ በወሰደ ቀን እኔ አንዳች እንባ አላፈስም ሻማ አብርቼ እልል ነው የሚለው ለእርሳቸው ወደ እረፍት እርሳቸው ከሄዱ ቀን ማለት ነው። ከዚህ ውጪ ምንም የለኝም። ስለ ኢየሱስ ክርስቶስ እነሱ ተጨንቆ አንድ መግለጫ አልሰጡም። አንተ ስለነሱ አራለ ምን ብዬ ላውራ? አራ ከመጀመሪያው ኃጢአቴን አሁንም ልጨምር እንደይቀር
ክብሯን ውድ ቤተሰቦቼ በዚህ ጉዳይ ላይ እኔም አንድ ሀሳብ አለኝ። ይሄ የወንድማማቾች የአንድ እናት ቤተክርስቲያን ልጆች ናቸው ሁለቱም እና ይሄ ጉዳይ በውስጥ ማለቅ ነው ያለበት፣ በሚዲያ መውጣት አለበት ብዬ አላስብም። እንደዚህ አይነት ኢሹዎች እጅግ በጣም ቀላል የሆነ ነገርና ምናልባት ሚስ አንደርስታንዲንግ ምናልባት በማካከላቸው ሊኖር ስለሚችል ይሄን ነገር በውስጥ ቢጨርሱት ተገቢ ነው ብዬ አስባለሁ፣ ሚዲያ ላይ ከመውጣት ይልቅ ማለት ነው። እናንተም በዚህ ዙሪያ ላይ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጡልኝ። ክብሯን የውዳሴ ማርያም ሚዲያ ቤተሰቦች ለዛሬ ያዘጋጀውላችሁ ፕሮግራም እንግዲህ ይሄንን ይመስላል። በቀጣይ ሰሞነኛ በሆኑ ወቅታዊ በሆኑ ፕሮግራሞች እመለሳለሁ። እስከዛው ድረስ ግን እናንተ ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ጠብቁኝ። መልካም ሳምንት ይሁንላችሁ።